እንደቀድሙ ትንሽ ካመመኝ ብዬ ብቻዬን ደግሞ ባዶ ክፍል ውስጥ የሆነ ነገር እንዳሉን ብዬ ፈርቼ እኮ ነው። ልክ ነሽ። በቃ አንቺ እዚህ ተኚ፣ እኔ ፍራሽ አምጥቼ እተኛለሁ። አረ ችግር የለውም። ጉንፋን አይደል አይጋባብህ። ከጎኔ ብተኛ ቅር ይልሃል? አረ ችግር የለም። አመሰግናለሁ። እሺ ታዲያ ቤት በኩል ተኛ። ወፈለግሽው ቤት በኩል ይሻልሻል። እሺ ካመመኝ በቀሰቅስ ቀር አይልም አይደል እንዴ? እንደውም ካመመሽ ተሳቀሽ ሳቀሰቅሽኝ እንዳትተኝ። ግን ጥሩ ነው ለሁሉም ታውቃለህ አይደል? እንዴት እንደዚህ ልትችልሽ? በጣም ብዙ ምክንያቶች አሉ። እስቲ ከምክንያቶች አንዱን ነገር ሩቅ ሳትሄድ እንኳን እኔን መመልከት ትችላለህ። የቤት ሰራተኛ ናት ብለህ እንኳን እኮ አልነገኝም። ከጎንህ ያስተኛኸኝ እንዴ? ለምን ንቅሻለሁ? ሲጀምር አንተ የቢሮ ሰራተኛ ነህ፣ እኔ ደግሞ የቤት ሰራተኛ ነኝ። ልዩነታችን እኮ ግልጽ ነው። እንደዛ ነው የምታስቢው? ብዙዎች እንደዛ ነው የሚያስቡት። በጸባይም በመልክም እኮ እኛ መስሪያ ቤት ከሚሰሩ ሴቶች በምን ማታንሹ? አንድ ነገር ላስቸግር። አስቸግሪኝ። እቀፈኝ። እሺ